ወሎ መካነ ሰላም ላይ ፋኖ ያደረገውን ጭፍጨፋ እዛ የነበሩ ወንድሞችና እህቶች ምን እንደሚሉ እባካችሁን በትዕግስት አዳምጡ። ቦታው ላይ ስለነበርኩ ነው ማወራ። ቦታው ላይ ነበርኩ። ይሄ ሲፈጸም እዛው ነኝ። መከላከያ የለም፣ ማንም አካል የለም። ተጠንቶ ሆን ተብሎ ፕሮግራም ተይዞበት ነው። አሁን ስለነሱ አይደለም። እኔ አንድ የሚያሳፍረኝና በጣም የሚያሳፍረኝ ሙስሊም ወንድምና እህቶቻችን እኔም ዘመነ ነኝ እኔም ምሬ ነኝ እያለች ሽንት ቤት እየጠረገች ለፋኖ የ2 ወር የ3 ወር ደሞዝ ልክ አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝብ አለ። እነዚህ ጋር መቆጠሬ ብቻ ነው ትንሽ የሚያናደኝ፣ ሌላው አይደለም። ምን ያው ሌላ ስለ ሌላ ምናምን የእምነትም ጥላቻ ምን የለብኝም ከዚህ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራ ጋር አጀንዳውን ከምንድን ነው ያያያዙት? የግዕዝ ትምህርት አንቀበልም ብላችኋል። እሱን አምጥተው አንዲጫሙባቸው ለመንግስት መረጃ ታቀብላላችሁ። የመጣለው ቪዲዮውን ልላክልህ ወይ ከፈለግ በውስጥ ልላክልህ ዘይኑ። እኔ አሁን እኛ ጥላቻ የለብንም ከክርስቲያኖች ከኦርቶዶክሶች ጋር ነገ ምን እንኖራለን፣ ስንኖርም ኖረናል። ኦርቶዶክሶች ዛሬ ይሄንን የሚከተለውን ክስተት ከኛ ጎን ቁማችሁ ፍትህ ካልጠየቃችሁልን ትናንትና አማራ ስባል አንቺ ጋር ቁም ያለቀስኩበትን መድረክ ዛሬ እኔ ጋር ማታለቅሽ ተሆነ ይህ ለእናንተና ለኛ ለሁለታችን ነገ የሚያስተዛዝብ ነው። ሰላም ይወርዳል ለእናንተ። ሁለተኛ ፋኖ ነኝ ባዮች እዚህ ውስጥ ያላችሁ ሙስሊም ነኝ ባዮች ፋኖ ነን እያላችሁ አውቃችሁ መረጃችሁ እጃችሁ ላይ ያለ የሆነ ነገር እንሆናለን የሆነ ነገር ይመጣብኛል እያላችሁ አውቃችሁ መረጃ እያላችሁ ፋኖ ሙስሊም ነው እያላችሁ ክርስቲያን ሆናችሁ በሙስሊም ስም እየመጣችሁ የሙስሊም ልብስ እየለበሳችሁ ፋኖ ሙስሊም ነው እያላችሁ ድራማ ስትሰሩብን የነበራችሁ ክርስቲያኖች እናንተ ነገ ዋጋ ትከፍላላችሁ። ወዲህ መልእክት የስገባ 100% ኡስታዙን የገደሉት አዘን ላይ እንዳለ ነው። አዘን ላይ እንዳለ ከዛ በፊት ከ5 ደቂቃ በፊት ገብተው ቸክ አድርገዋል፣ ጠይቀዋል። ኢማሙ ውስጥ መስጊድ ውስጥ ማንኛው ኢማም እንዳለ በዛ ሰዓት ግን በፊት ከገደሏቸው በፊት ከ5 ደቂቃዎች በፊት እና አስተባባዮች አስተናጋጆች ነበሩ የተጠየቁት። ከዛ ተጠይቀው ሲወጡ እነሱ ተጠይቀዋቸው እንዲወጡ ኡስታዙ ውስጥ እንዳለ ነበር አጣርተው ሄደው ተመልሰው ልክ ሰላት ሰዓት ላይ አዛን መባያ ሰዓት ላይ ብዙ ህዝብ የሚገባበት ሰዓት ላይ ጠብቀው ነው እንዲያውም የገቡት። ምክንያቱም ሙስሊሙን አንዴ ልክ ታሪክ እንደግማለን ሲሉ እንደነበረው ታሪክ ሊደግሙ ቦሩ ሜዳ ላይ የደገሟትን ታሪክ አሁንም አማራ ክልል ላይ ደግመዋታል። ግን ካሁን በኋላ ሙስሊም ሆናችሁ ፋኖ ነኝ እያላችሁ ሳይጠራ መረጃ እያላችሁ የምታጭበረብሩ ሙስሊሞች አላህን ፍሩ። እተቁኩም ይተቁላህ። እኛ አማራ ሙስሊሞች አሁንም ቢሆን ከክርስቲያኖች ጋር ከኦርቶዶክስ ጋር ጥላቻ የለብንም። ፋኖ ግን ሙስሊምና ክርስቲያኑ ላይ ጥላቻ እየሰበከ ነው። ካላስ ጨርሻለሁ።